ፊልሙ የሚጀምረው የሃይስኩል ተማሪዎችን ለጉብኝት ወደ ኮሎምቢያ ዩኒቨርሲቲ የሚወስድ አውቶቡስ በማሳየት ነው። ከተማሪዎቹ አንዱ የሆነው ፒተር አውቶቡሱ እንዲቆምለት መከተል ጀመረ። ሹፌሩ አይቶ እንዳላየ መኪናውን ማሽከርከር ቀጠለ። የክፍሉ ተማሪዎችም ከሹፌሩ ጋር በፒተር ተሳለቁ። ወዲያው ሜሪ ወደ ሹፌሩ በመሄድ እንዲያቆምለት አደረገች። ፒተር ስሜቱን ባይገልጽላትም ሜሪን ይወዳታል። ነገር ግን የትምህርት ቤቱ ጉልበተኛ ተማሪ ፍቅረኛዋ በመሆኑ የፍቅር ጥያቄውን ማቅረብ አልቻለም። ተማሪዎች ኮሎምቢያ ዩኒቨርሲቲ ሲደርሱ ፒተር ሜሪን በርቀት መመልከት ጀመረ። ወዲያው ሜሪ ወደ እሷ አቅጣጫ ሰላምታ ስትሰጥ ለሱ መስሎት ተደሰተ። ነገር ግን ወዲያው ከጀርባ ለነበሩ ጓደኞቿ መሆኑን አወቀ። ከተወሰነ ደቂቃ በኋላ የፒተር ቤስት ፍሬንድ የሆነው ሄሪ ከአባቱ ጋር በዘመናዊ መኪና ዩኒቨርሲቲ ውስጥ ደረሰ። ሄሪ ከመኪና ወርዶ ፒተር ጋር ወደ ዩኒቨርሲቲው ላብራቶሪ በመግባት ላይ እያለ የሄሪ አባት ልጁ መኪና ውስጥ ረስቶ የወረደውን ቦርሳ ለማቀበል ተከተላቸው። ሄሪ አባቱን ከቤስት ፍሬንዱ ጋር አስተዋወቃቸው። ኖርማል ይባላል። ታዋቂ ሳይንቲስት ነው። ፒተር የሳይንስ ምርምሮቹን እንደሚያደንቅ ለጓደኛው አባት ነገረው። ከዛም ተማሪዎች የዩኒቨርሲቲውን ላብራቶሪ መጎብኘት ጀመሩ። ፒተር በጉብኝቱ ወቅት ለጋዜጣ የሚሆን ፎቶ ማንሳት ጀመረ። ነገር ግን የሜሪ ፍቅረኛ እየተተናኮለ ፎቶ እንዳያነሳ ረበሸው። ከዛም ላብራቶሪ ውስጥ ሊጣሉ ሲሞክሩ መምህር ደርሶ አስቆማቸው። ከዛም ፒተር በጉብኝቱ መሃል ሜሪን ፎቶ ማንሳት ጀመረ። ወዲያው በምርምር የተፈጠረ አዲስ የሸረሪት ዝርያ እጁን ነደፈው። በተመሳሳይ ሰዓት የሄሪ አባት ለውትድርና ሳይንስ ያግዛል የተባለውን ምርምር ለጦር አዛዦች ማስጎብኘት ጀመረ። ነገር ግን በምርምር የተገኘው ነገር ከቁጥጥር ውጭ በመሆን የሰዎችን ሕይወት ሊቀጥፍ የሚችል ግኝት በመሆኑ ጄኔራሉ በ2 ሳምንት ውስጥ ብዙ ገንዘብ የወጣበትን ምርምር አስተካክለው እንዲያቀርቡ አስጠንቅቋቸው ወጣ። አመሻሽ ላይ ፒተር ወደ ቤት ሲመለስ በሸረሪት የተነደፈው አዙሮት ወደቀ። በቀጣይ ቀን ከእንቅልፉ ሲነቃ የሰውነት ቅርጹ ላይ ለውጥ ተመለከተ። በተጨማሪም አይኑ ያለ መነጽር እርዳታ በጥራት መመልከት ቻለ። ከዛም አክስቱና አጎቱን ተሰናብቶ ወደ ትምህርት ቤት ሄደ። ፒተር ትምህርት ቤት ውስጥ ምሳ በመመገብ ላይ እያለ ሜሪ አንሸራቷት ወደቀች። ወዲያው ፒተር በፍጥነት ደርሶ አተረፋት። ሜሪ በፒተር ፍጥነት ተገረመች። ከዛም የፒተር እጅ ላይ ሹካ ተለጥፎ ቀረ። ፒተር ማንካውን በሚያነሳበት ወቅት ከእጁ የሸረሪት ድር ተመዘዘ። ከዛም የሸረሪት ድሩ የምሳ ዕቃውን ጎትቶ የሜሪ ፍቅረኛ ላይ ተወረወረ። ፒተር በሁኔታው ደንግጦ ከመመገቢያው በመውጣት ወደ ሎከሩ ሄደ። የሜሪ ፍቅረኛ በብስጭት ተከትሎ ሊያጠቃው ሞከረ። ነገር ግን ፒተር ከወትሮ በተለየ መልኩ ጠንካራና ፈጣን በመሆኑ ፍልሚያውን አሸነፈ። ፒተር ላይ ባዩት ለውጥ ሜሪ እና ሄሪ ተገረሙ። ከዛም ፒተር ከትምህርት ቤት በመውጣት ሰውነቱ ወደ ሸረሪት እየተቀየረ መሆኑን አረጋገጠ። ከዛም ፊት ለፊቱ ያለ ህንፃ ያለማንም እርዳታ እንደ ሸረሪት እየተሳበ ወጣው። በተጨማሪም ከአንድ ህንፃ ወደ ሌላ ህንፃ በቀላሉ መዝለል ቻለ። ከዛም የሸረሪት ድሩ ከሰውነቱ በምን አይነት መንገድ እንደሚወጣ አረጋገጠ። ዶክተር ኖርማል ምርምሩን ለማጠናቀቅ የተሰጠው ጊዜ አጭር በመሆኑ የምርምሩን ውጤት በራሱ ላይ ለመሞከር ወሰነ። ረዳት ዶክተሩ ያልተረጋገጠ ምርምር በራሱ ላይ መሞከር እንደሌለበት ቢመክረውም ሐሳቡን ሳይቀበለው ቀረ። ዶክተር ኖርማል ምርምሩን በራሱ ላይ ሲሞክር የልብ ምቱ ቆመ። ረዳት ዶክተሩ የልብ ምቱን ለመመለስ በሚጥርበት ወቅት ዶክተር ኖርማል ከህመሙ ነቅቶ ረዳቱን አሽቀንጥሮ ወረወረው። አመሻሽ ላይ ፒተር በመስኮት ቀዳዳ ሲመለከት ሜሪ አባቷ ጋር ስትጨቃጨቅ ተመለከተ። ከዛም ቆሻሻ ለመጣል ስትወጣ ሜሪን አገኛት። ሜሪ የአባቷ ጭቅጭቅ እንደሰለቻት ነገረችው። በተጨማሪም በቅርቡ ተመርቀው የመድረክ ተዋናይ መሆን እንደምትፈልግ ነገረችው። ፒተር ትምህርት ቤት ውስጥ የምትሰራቸው ቲያትሮች እንደሚመለከትና የተዋጣላት ተዋናይ እንደምትሆን ነግሮ አጽናናት። ወዲያው ፍቅረኛዋ ደርሶ ይዟት ሄደ። በቀጣይ ቀን ፒተር ክፍሉ ውስጥ የሸረሪት ድሩን አጠቃቀም ተለማመደ። ከዛም ካለው ፓወር ጋር ምን አይነት ልብስ ቢያዘጋጅ እንደሚስማማው እቅድ ማውጣት ጀመረ። የመረጠውን ልብስ ለማዘጋጀት ብር ያስፈልገው ስለነበር ለአጎቱ ላይብረሪ የሚሄድ በመምሰል ወደ ሪስሊንግ ሄደ። የሪስሊንግ ቦታ ሲደርስ የወቅቱ አሸናፊ የሆነውን ቦክሰኛ ላሸነፈ $3000 እንደሚሸለም መድረክ አስተዋዋቂው ተናገረ። ፒተር ለመፋለም ወደ ሪንጉ ገባ። ፊልሚያው ሲጀመር ተፋላሚው በ3 ደቂቃ እንደሚዘርረው አስፈራርቶት ተጠጋው። ፒተር የሸረሪት ድሩን ተጠቅሞ አመለጠ። ተፋላሚው ወዲያው የብረት ወንበር ተጠቅሞ ከጀርባ አጠቃው። ወዲያው ፒተር ተጋጣሚውን ሪንጉ ጋር ወርውሮ በማጋጨት አሸነፈ። ፒተር ውድድሩን ሲጨርስ ለአሸናፊ ቃል የተገባለትን $3000 ለመቀበል ሲሄድ የውድድሩ አዘጋጅ $100 ብቻ ሰጠው።
ፒተር በአዘጋጆቹ ተናዶ ከክፍሉ ሲወጣ ወዲያውን ሌባ ደርሶ አወዳዳሪዎቹን የሽልማቱን ብር ዘርፏቸው ሮጠ። ፒተር በአዘጋጆቹ በመናደዱ ሌባው ሲዘርፋቸው ሳያግዛቸው ቀረ። ፒተር ከውድድሩ ሲወጣ አጎቱ ተገሎ አገኘው። ወዲያው ገዳዩን ተከታትሎ ሲይዘው ከሪንግ አወዳዳሪዎቹ ገንዘብ የዘረፈው ወጣት መሆኑን አወቀ። ከዛም ከፎቅ ወርውሮ ተበቀለው። በቀጣይ ቀን ፒተር እና ጓደኞቹ ተመረቁ። በምርቃት ዝግጅቱ ላይ የሄሪ አባት ለፒተር አጎቱ በመሞቱ ማዘኑን ነግሮ በማንኛውም ሰዓት እርዳታ ካስፈለገው እንዲደውልለት ነገረው። ከዛም ፒተር ቤት ሲመለስ አጎቱ የምርቃት ዝግጅቱ ላይ ባለመኖሩ አዘነ። ከዛም ያለውን ኃይል ተጠቅሞ ወንጀለኞቹን ለመፋለም ወሰነ። ወዲያው የተለያዩ ወንጀለኞችን በቁጥጥር ስር በማዋል ከተማው ውስጥ ተወዳጅ ሆነ። ነገር ግን ከተማው ውስጥ ቁጥር 1 ተወዳጅ የሆነው የጋዜጣ አሳታሚ ድርጅት ስፓይደርማን ጀግና ሳይሆን ወንጀለኛ መሆኑን እንዲዘግቡ ለሰራተኞቹ አዘዘ። ሰራተኞቹ ስፓይደርማን ወንጀለኛ አለመሆኑን መለሱለት። አለቃው ግን ወንጀለኛ ባይሆን ፊቱን በማስክ መሸፈን አይጠበቅበትም ነበር በማለት መለሰላቸው። በተጨማሪም የስፓይደርማንን ጥራት ያለው ፎቶ ላቀረበ የገንዘብ ሽልማት አዘጋጀ። ፒተር ሌቦችን በቁጥጥር ስር ሲያውል ራሱን ፎቶ በማንሳት በቀጣይ ቀን ወደ ጋዜጣ ቤት ሄደ። አለቃው ፎቶውን ከተመለከተ በኋላ $200 እንደሚከፍለው ነገረው። ፒተር በገንዘቡ መጠን ባለመስማማቱ $300 ተደረገለት። በተጨማሪም ለጋዜጣው ፎቶግራፈር በመሆን ተቀጠረ። ፒተር በደስታ ከቢሮ ሲወጣ ሜሪን መንገድ ላይ አገኛት። ፒተር ስራ መጀመሯን ሲጠይቃት ትወና መጀመሯን ነገረችው። ነገር ግን ወዲያው የካፌ አዛዥ ወደ ስራ እንድትመለስ ሲጨቀጭቃት አርቲስት ሳይሆን አስተናጋጅ መሆኗን ነገረችው። በተጨማሪም አስተናጋጅ መሆኗን ለሄሪ እንዳይነግርባት ለመነችው። ፒተር ጓደኛው ከሚወዳት ሴት ጋር በድብቅ ግንኙነት በመጀመሩ አዘነ። የሄሪ አባት ድርጅታቸው ለአሜሪካ ወታደሮች የቁሳቁስ ምርት በማቅረቡ ስኬታማ መሆኑን ለቦርድ አባላት ሪፖርት አቀረበ። የቦርድ አባላት ግን በቅርቡ ከስራ እንደሚያሰናብቱትና ድርጅቱም ለገበያ መቅረቡን አረዱት። ኖርማል በውሳኔያቸው ተበሳጨ። በቀጣይ ቀን ድርጅቱን ለመሸጥ የተዘጋጀ ፌስቲቫል ላይ የቦርድ አመራሮችና ብዛት ያላቸው ሰዎች ፕሮግራሙ ላይ ታደሙ። ሄሪ ከፍቅረኛው ሜሪ ጋር ዝግጅቱ ላይ ታደመ። ፒተር ለጋዜጣው ፎቶ ለማንሳት ሲሞክር ጓደኛው ከሚወዳት ሴት ጋር ዝግጅቱ ላይ መታደሙን አረጋገጠ። ወዲያው የሄሪ አባት በምርምር የሰራውን ማሽን በማድረግ የቦርድ አመራር የሚገኙበት አካባቢ ፈንጂ ወረወረ። በፍንዳታው ህንፃው በመጎዳቱ ሜሪ ፍርስራሽ ላይ ተንጠላጠለች። ወዲያው ፒተር ልብሱን በመቀየር ጥቃት ያደረሰው አካል ጋር መፋለም ጀመረ። በፍልሚያቸው መሃል ሜሪ የቆመችበት ግንብ መናድ ጀመረ። ፒተር የኖርማንን ማሽን አበላሽቶ ከአካባቢው እንዲሰወር አደረገ። ወዲያው ሜሪ ከህንፃው ወደ መሬት ልትፈጠፈጥ ስትል ፒተር ደርሶ አተረፋት። አመሻሽ ላይ ፒተር ቤት ሲመለስ ሄሪ በድብቅ ከሜሪ ጋር ግንኙነት በመጀመሩ ይቅርታ ጠየቀ። በቀጣይ ቀን ፒተር ለከተማው ስጋት ስፓይደርማን ሳይሆን አረንጓዴ ለባሹ በመሆኑ ሪፖርት አጻጻፍ እንዲስተካከል ለአለቃው ሐሳብ አቀረበ። አለቃው ግን ሐሳቡን ሳይቀበለው ቀረ። ወዲያው ግሪን ጎብሊን መስኮቱን ሰብሮ በመግባት አለቃውን አንገቱን ይዞ አንጠለጠለው። ከዛም የስፓይደርማንን ፎቶ ያነሳው ሰራተኛ ማንነትን እንዲነግረው ቢጠይቀውም አለቃው እንደማያውቀው መለሰለት። ወዲያው ስፓይደርማን ከጀርባው መጣ። ግሪን ጎብሊን ማደንዘዣ በመርጨት ስፓይደርማንን የህንፃ ጫፍ ይዞት ወጣ። ከዛም ሁለቱም የራሳቸውን መንገድ እንዲከተሉ አንደኛቸው በሌላኛቸው ስራ ጣልቃ እንዳይገቡ ለመነው። በተጨማሪም አብረው እንዲሰሩ ሐሳብ አቀረበለት። ስፓይደርማን ነፍሰ ገዳይ በመሆኑ አብሮት መስራት እንደማይፈልግ መለሰለት። ግሪን ጎብሊን እንዲያስብበት አስጠንቅቆት ሄደ። አመሻሽ ላይ ፒተር ሜሪ ከስራ ስትወጣ ጠብቆ እራት ሊጋብዛት እንደሚፈልግ ነገራት። ሜሪ ግን ከጓደኛው ሄሪ ጋር ቀጠሮ እንዳለባት ነግራው ጥላው ሄደች። ወዲያው የምትሄድበት አቅጣጫ ዘራፊዎች ተከተሏት። ከዛም ፒተር ደርሶ አተረፋት። በተደጋጋሚ ከሞት ስላተረፋት ጭንብሉን በከፊል ከፍታ ሳመችው። በቀጣይ ቀን ከተማው ውስጥ የሚገኝ አንድ አፓርታማ የእሳት አደጋ ተከሰተ። አደጋው ከደረሰባቸው ሰዎች መካከል አንዷ አራስ ልጇን እንዲያተርፉላት የእሳት አደጋ ሰራተኞቹን በመለመን ላይ ሳለች ስፓይደርማን ዘሎ በመግባት ልጇን አተረፈላት። ከዛም ፖሊሶች ስፓይደርማን በወንጀል ስለሚፈለግ በቁጥጥር ስር ሊያውሉት ሞከሩ። ነገር ግን ወዲያው የሚነደው ክፍል ውስጥ የእርዳታ ድምፅ በመስማታቸው እርዳታ እንዲያደርግ ፈቀዱለት። ስፓይደርማን ወደሚነደው ክፍል ሲገባ ግሪን ጎብሊን ነበር። ግሪን ጎብሊን አብሮት እንዲሰራ እየለመነው ሐሳቡን ባለመቀበሉ ተበሳጭቶ ስለት ወረወረበት። ከተወረወሩት ስለቶች አንዱ እጁን ቆረጠው። ወዲያው ስፓይደርማን ክፍሉን ለቆ አመለጠ። አመሻሽ ላይ ሄሪ ፍቅረኛውን ከአባቱ ጋር ለማስተዋወቅ የራት ፕሮግራም አዘጋጀ። ዝግጅቱ ላይ የሄሪ አባት ቀድሞ ደርሶ ሜሪን ተዋወቃት።
ፒተር ዝግጅቱ ላይ አርፍዶ በመስኮት ገባ። ወዲያው አክስቱና የሄሪ አባት ድምፅ ሰምተው ወደ ፒተር ክፍል ሲገቡ ፒተር ኮርኒሱ ላይ ተለጥፎ ተደበቀ። ነገር ግን ክፍሉን ለቀው ሊወጡ ሲል በስለት የተቆረጠ እጁ ላይ ደም ተንጠባጠበ። ዶክተር ኖርማን ጥርጣሬ ተሰምቶት ወደ በረንዳ ሄደ። ፒተር የበረንዳው ስር በመደበቅ አመለጠ። ከደቂቃዎች በኋላ ፒተር በመዘግየቱ ይቅርታ ጠይቆ በዋናው በር ገባ። ከዛ ምግብ ሊመገቡ ሲል ዶክተር ኖርማል የፒተር እጅ ላይ በስለት የቆረጠውን አየ። ከዛም ምግቡን በማቋረጥ አስቸኳይ ነገር እንደገጠመው ተናግሮ ከቤት ወጣ። ወዲያው ሄሪ ተከትሎ የልቡን ሴት ሊያስተዋውቀው በተዘጋጀ ፕሮግራም ላይ አቋርጦ መሄድ እንደሌለበት ለመነው። ዶክተር ኖርማል ግን ሜሪ ለጥቅም ብላ የቀረበችው ሴት መሆኗን ነግሮት ከቤት ወጣ። የአባትና የልጁን ምልልስ በርቀት የሰማችው ሜሪ ዝግጅቱን አቋርጣ ወጣች። በቀጣይ ቀን የፒተር አክስት በጸሎት ላይ እያለች ዶክተር ኖርማል መስኮቱን ሰብሮ ገባ። አክስቱ በድንጋጤ ራሷን ስታ ሆስፒታል ገባች። ግሪን ጎብሊን ማንነቱን በማወቁ ተደናገጠ። ሜሪ የፒተርን አክስት ለመጠየቅ ሆስፒታል መጣች። ከዛም ማንነቱን ባታውቀውም ስፓይደርማን ጋር ፍቅር እንደያዛት ነገረችው። አመሻሽ ላይ ቅርባቸውን የተረዳችው የፒተር አክስት ፍቅሩን በግልጽ እንዲነግራት ጨቀጨቀችው። ፒተር የፍቅር ስሜቱን ሊነግራት ወደ ሜሪ ሲደውል ስልኩን ግሪን ጎብሊን አነሳው። ከዛም ከልቡ የሚወዳት ከሆነ ያለችበት ቦታ በፍጥነት እንዲደርስላት ጠየቀው። ፒተር የተባለው ቦታ ሲደርስ ግሪን ጎብሊን ብዛት ያላቸው ሕፃናት በአንድ እጁ ሜሪን በሌላኛው እጁ በማንጠልጠል ከሁለቱ አንዳቸውን መርጦ እንዲያድን እኩል ለቀቃቸው። ስፓይደርማን መጀመሪያ ሜሪን ከዛም ልጆቹን ከአደጋ አተረፋቸው። ግሪን ጎብሊን ሁለቱንም በማትረፉ ተበሳጭቶ መፋለም ጀመሩ። በመጨረሻም ግሪን ጎብሊን ድብደባው ሲበረታበት ማንነቱን ነገረው። ከዛም በድብቅ መሳሪያውን በማንሳት ፒተርን ከጀርባ ሊያጠቃው ሲሞክር ዘሎ በማምለጡ መሳሪያው የራሱን ሕይወት አሳጣው። ከዛም ስፓይደርማን አስክሬኑን ወደ ቤት ሲመልስ የተመለከተው ሄሪ የአባቱ ገዳይ ስፓይደርማን መሆኑን አመነ። በቀጣይ ቀን የዶክተር ኖርማን የቀብር ስነ ስርዓት ላይ ሄሪ የአባቱ ገዳይ የሆነውን ስፓይደርማንን ለመበቀል ያለውን ሁሉ ኃይል እንደሚጠቀም ለፒተር ቃል ገባለት። ፒተር በጓደኛው ሁኔታ በማዘን ላይ እያለ ሜሪ ፊት ለፊቱ በመምጣት እንደምታፈቅረው ነገረችው። ፒተር ግን ከሱ ጋር ከሆነች በጥላት ጥቃት ይደርስባታል ብሎ በማሰብ ግንኙነታቸው በጓደኝነት ብቻ እንዲወሰን ነገራት። ከዛም ከተማውን ከወንጀለኞች ለመታደግ ሲሄድ ፊልሙ ይጠናቀቃል። ውድ የክላሲ ፊልም ተመልካቾች ዛሬ በ2002 ለእይታ ቀርቦ ተወዳጅ የነበረውን ስፓይደርማን የተሰኘ የሱፐር ሂሮ ፊልም በአጭሩ አስቃኘናችሁ። በቀጣይ ሌሎች ተመሳሳይ ተወዳጅ ፊልሞች አጥረው እንዲቀርቡላችሁ ክላሲ ፊልምን ሰብስክራይብ ያድርጉ።